ጌታ ምን አደረገልሽ? ያደረገልሽን ንገሪኝ። ብዙ ነገር ነው ያደረገልኝ። ጠላቴ ልጅ አስመስሎ ወዲህ ተስቀምጦ ነበር። አፍርሶልኝ ተጸለይኝ በኋላ እሰይ ምን አድርጎ ጠላት ልጅ አስመስሎ ሆዴ ውስጥ ሆዴሽ ውስጥ ኦኬ ጌታ ተናግሮሽ ነበር? ተናግሮኝ ነበር። እሺ አፈረሰው። አሁን የለም። ሰላም ነሽ? ሰላም። በጣም ግን ረጅም ጊዜ ነበር እንደዚህ የሚሆነው? ይሰማኝ። ስንት ጊዜ ነበር እንደዚህ የሆነው? ውስጤ አንድ ልጅ አንድ ሁለት ወር ምናምን ይሰማኛል። በጣም አድጎ ነበር። ኦኬ ግን ስታየው አሁን የለም። የለም። ጌታ ይባረክ። እግዚአብሔር መልካም ነው። አሜን። ክብር ለስሙ ይሁን። ልጅ አልነበረማ። ልጅ አይደለም። መንፈሳዊ ውጊያ ነው። እንደ ልጅም አለ። በጣም ይገላበጥ ነበር ወዲሽ ውስጥ በጣም እንደ ሁለት ወር ልጅ አለ። መንፈስ አሰራ ነበር። ያንን እግዚአብሔር ነው የመታው። ማይኩን ከልጁ ላይ ዞራ እና ያን መንፈስ አሰራር ነበር ወዳጅ የተቀመጠው። እሺ አንሳው ማይኩን ዞራ በቃ አንተ ከፋል ጠየቀህ ማይኩን ፈርቶ ነው ሳለ በቃ በኢየሱስ ወደ ውስጥ የነበረው የሚገላበጥ አውሬ እግዚአብሔር መቶታል። የዛኔ ለቆ ወጣ። ነፃ ወጥተሽ ነበረ፣ በዛው ነው ለቆ የወጣው። እግዚአብሔር ገለበጠው። ክብር ለስሙ ይሁን። አሁን ከዛም በኋላ እንዴት ነው? ሰላም ነሽ? ምን የትኛው ጣትሽ? እሱ መካከል ያለችው ያዘው ፓስተር ያዘው በኢየሱስ ስም ከሰዓት ጀምሮ ፈውሱን ልሻል። ያዘው አንሳው። የሚነሳ ነገር አለ ከእጇ ላይ አንሳው። በኢየሱስ ስም ተነሳ። የሚነሳ ነገር አለ። ምክንያቱም ታውቂያለሽ፣ በህልምሽ የሆነ ሰው ቀለበት አድርጎልሽ ነበር። ያ ከዛ በኋላ የመጣ ውጊያ ነው። እግዚአብሔር ያን አፈረሰልሽ። ዘርጊው በኢየሱስ ፈርሷል። ከዚህ ሰዓት ጀምሮ አንሳው ከእጇ ላይ ፓስተር ተነሳ። ለዘላለም ተነስቷል። መተሽ ትመሰክሪያለሽ በኢየሱስ አሜን። ተባረኪ። ምንድነው